ሰሙኑ ለአዝማሪዎች የተገረዱ ጅብ ከሄደ ውሻ ጮኸ ለሚለውን አባባል መልስ ሊሆን የሚችል የተለቀቀ አልበም ነበርና ያ አልበም ላይ አስተያየት የሰጠ የሃይማኖት አባት ነበረ። ብዙ ሰዎችን ሲወርዱበት እያየው ነበርና እነዚህ ሰዎች እነማን ናቸው ከተባለ ትናንት የሥርዓቱ ቀንደኛ ደጋፊ የነበሩ ቡዳ ክርስቲያንና ደደብ ሙስሊሞች ናቸው። እነዚህ ሰዎች የዓለምን ሁኔታ እና የኢትዮጵያን ሁኔታ ጠንቅቀው የማያውቁ ከእውቀት የተራቆቱ ሰዎች ናቸው። ለናንተ ማለት የምፈልገው ኡስታዝ ያሲን ኑሩ እናንተ እንደምትሉትና እንደምታስቡት ሳይሆን እምነትን በስነ ምግባር ዕውቀትን በድርጊት እንዲሁም ዜግነትን በኃላፊነት አቀናጅቶ የያዘ ለብዙዎች አርአያ መሆን የቻለ ዘመናዊና ባለራዕይ መምህር ነው። የኡስታዝ ያሲን ኑሩ ተጽዕኖ ከግለሰብ ለውጥ አልፎ ለሀገር ግንባታ የሚተርፍ ትልቅ አቅም ነው። ብዙዎች ዝምታን በሚመርጡባቸው ወሳኝ ሀገራዊ ጉዳዮች ላይ ኡስታዝ ያሲን ኑሩ ያለው የመናገር ድፍረት የሚደነቅ ነው። የህዝብን ብሶትና ችግር በጨዋነትና በስልጣኔ ለባለስልጣናት የሚያደርስበት መንገድ መምህርነት ከመስጂድና ከቤተ ክርስቲያን አጥር በላይ መሻገር እንዳለበት በተግባር ያሳየ ሰው ነው። ስለ ኡስታዝ ያሲን ኑሩ ከመናገራችሁ በፊት በፖለቲካል ሳይንስ የተመረቀ ሰው መሆኑ ማወቅ አለባችሁ። ተስፋ በመቁረጥና በጭንቀት በተሞላ ድባብ ውስጥ የሚገኘውን ወጣት የኡስታዝ ያሲን ኑሩ ትምህርቶች ሁሌም መፍትሄ አመልካችና መንፈስን የሚያድሱ ሰው ከትናንትና ስህተቱ ይልቅ ለነገው ማንነቱ እንዲጨነቅ የሚያደርግ የስነ ልቦና ጥንካሬን የሚገነባበት ጥበብ ያለው ሰው ነው። አንድ ሰው እንዴት በአገርህ ጉዳይ ሐሳብን ትሰጣለህ ተብሎ በዚህ ልክ እንዴት አገርህን ወደድክ ተብሎ እንዴት ስለ አገርህን ሰዎች ወጣቶች ተስፋ እንዲኖራቸው ለምን ምክር ትሰጣለህ ተብሎ ሰው በዚህ ልክ ሲወርድበት ሳይ እኔ በነገራችን ላይ በጣም ነው ማዝነው። እንደዚህ ሰዎች ፖለቲካ ምንድነው ተብለው ይጠየቁ የኢትዮጵያ ባለስልጣናትን ስም በሸምደድ የፖለቲካ ዕውቀት የሚመስላቸው ሰዎች ናቸውና ትንሽ ነቃ ደንገጥ ብሎ ማለት ፈልጋለሁ። ታስፈልጋለህ